ዳቦ በልተህ ማለት መስል ሊገነባ አቤት አቤት ውይ አትግደ ነው ፐርፌክት በጣም ነው የሚያምርብህ ሰልቪ ኤቭሪባዲ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልኝ። እኔ ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ዛሬም እንደተለመደው የአብዛኛው ኢትዮጵያዊ ወጣት የቀን ውሎ የሚያሳይ ቪዲዮ ይዘን መጥተናል። ዛሬ ከጠዋቱ 12 በቃ ለአንድ ሰዓት 5 ደቂቃ ምናምን ነው የሚቀረው። አሁን ተነስቻለሁ። ዳቦ እንገዛለን፣ ቁርሳችን እንበላለን። ቁርሳችን በልተን ደግሞ የተለመደው ቪዲዮ እናሳያችኋለን እና ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አሳዩኝ። ደግሞ ቻሌንጅ አለ። ቻሌንጅ ደግሞ 1000 ሰብስክራይብ ከደረስኩ ዳቦ መብላት አቆማለሁ። እስከዛ ግን ዳቦ እየበላሁ ብሎግ ቪዲዮ ሰራላችኋለሁ። ስለዚህ ሰፖርት አድርጉኝ። አሁን ወደ ብሎጉ ሌትስ ጎ። What's good everybody? እንደተለመደው አሁን ዳቦችን ገዝተናል። ሎክ ቁርስ እየተበላ ነው። ከዛ ሊወጣ ነው እንወጣለን። ጋይስ ጓደኛዬ ስፖርት እየሰራ ነው። ጠርቼ ዝም ብዬ እንዲመጣ ማለት እንዴት ነለዋለሁ ምን እንደሚል እናየዋለን። ሆን ስልክ እየተደወለ ነው ና ጤና ደህና ነህ? ማንም አልደወለም እባክህ። እንዴት ነህ? በነገራችን ላይ አምሮብሃል። ታፐርፊልድ በጣም ነው የሚያምርብህ። ባይዘው ይናደዳል ብዬ ጠብቄ ነበር። አልተናደደም። ይመስል እጎራው አይላጥም ማለት ነው በንዴት። ወስኩት ኤቭሪባዲ እንዴት ናችሁ? በጧቱ ጓደኛችን ቤት መተናል። አሁን ስፖርት እንሰራለን። ዳቦ በልተህ ማለት መስል ሊገነባ አቤት አቤት ውይ አትግደ ነው 15 ኪሎ ይሄ ጠቅላላ 30 አዎ ከባድ ነው የሚሆነው። አባት ያባት ከባድ ነው አባት እግዚአብሔር አልችልም። ዳቦ ይኸውልህ እንዴት አድርገን እናነሳዋለን ውይ እግዚአብሔር ከበረ ዳቦዬ በጣም እንዴት አድርጌ ላነሳው እችላለሁ? ከፈለክና አንተዋል። በነገራችን ላይ እኔ በጣም ከብደኛል። 30 ኪሎ ነው። እንዴት አድርጌ እሸከመዋለሁ? ጋይስ ምንድን ነው ከበደ? ሰውዬው ልምድ አለው መሰለኝ። እግዚአብሔር በረብ ገፋ አድርገው። የሰውዬ እግዚአብሔር በሬ ነው በሬ። ማርያምን ጂም መጀመር አለብኝ ነው በቃ አሽወርት ጋር መጀመር አለብኝ። ስንት ዓመት ፈከረ? አረ ብቻ ይህ ካሜራ ማፎር ግን እንዴት አባት አድርገን ነው የምናስተካክልለት? በእናታችን ወይ በነገራችን ላይ አሁን ውጪ እንወጣለን። ከኛ ጋር ቆዩ። መቻችሁ ጉዞ ወደ ላውንደሪ ቤት ይላል አባት። ወሽ አድርገን እንመጣለን። አሳጥበን እንመጣለን። ባይዞ ልቀረጽ ሰራው ነው ሰውዬ ላውጣው እንጂ እንደዚህ ያለው ችግር የለውም። ጋይስ አይታችሁታል ዋጋውን ማለት ነው። ለአንድ ብርድ ልብስና ለሁለት አንሶላ 1300 ብር። እደግመዋለሁ 1300 ብር ለማሳጠብ ማለት ነው። እንዴ ምንድነው ኢትዮጵያ ወዴት እየሄደች ነው? አረ እንደዚህ ከሆነማ አባቴ
የልብስ ማጠብ ስራ ድርጅት መክፈት ያዋጣል። በቃ እግዚአብሔር ይመሳችሁ። ወደዳችሁና የተከበራችሁ ተመልካቾቻችን ይሄ ሚስተር ሮባ ይባላል። በቅርቡ አዲስ ዘፈን ይለቃል። ምርጥ ዘፋኝ ነው እና ያ ደግሞ ጓደኛችን ሚስተር ዴቭ ይባላል። ለማንኛውም ሰላም በሏችሁ። አይ ሰላም ይናችሁ እኔ አልቀለድኩም እግዚአብሔር እና ጋይስ የዛሬ ውላችን ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ